ካልተሳሰብን ካልተዛዘንን የታለዲ አሁን የመጣልኝ መልእክት ደግሞ በጣም ይገርማል። በስር ላይ የነበሩ ወንድሞችን ለመጠየቅ ሄድኩ። ወንድ ይሁን ሴት አልተገለጸም። ለመጠየቅ ሄድኩና ስለዚህ ማህበር ነገርኩት። ስለዚህ ማህበር ስነግረው ስሜን እንዳትናገር ግን 1000 ብር ስጥልኝ ብሎ ላከ። ሱብሃንአላህ። ለዚህ ነው አያችሁ ስለ እንደዚህ አይነት ነገሮች ሲነሳ ቀልባችን ካልነሸጠ የቀልብ ችግር አለብን እንላችሁ። ለዚህ ነው ቀልባችንን መፈተሽ ያለብን በዚህ ጊዜና በስር ላይ ያለ ወንድም ነው ይሄንን ያደረገው። በስር ላይ ያለው ወንድሞች በነበሩበት ጊዜ ነው ይሄ ነገር የተከሰተውና ስም አልተገለጸም። የላኪውን የተቀበሉ ስም አልተገለጸምና ጀዛከላህ መረጃ ያደረሰው ሰው እንግዲህ ይሄ ፕሮግራም የዚህ ሁለፋ ምትክ ማለት ነው። በትርጉም ደረጃ በሀገራችን ላይ እየተከሰቱ እያቆጠቆጡ ያሉ ይላቸዋል በቋንቋው እያቆጠቆጡ ያሉ የማክፈር ዘመቻዎች አሉ። ዴፊኒትሊ በግልጽ ነው የምንናገረው። ይሄንን ዘመቻ ለመታደግ ሁላችንም እውቀት ያለን እውቀታችንን፣ ጊዜ ያለን ጊዜያችንን፣ ጉልበት ያለን ጉልበታችንን፣ ሀብት ያለን ሀብታችንን በመለገስ ወንድሞቻችንን፣ እህቶቻችንን፣ እናት አባቶቻችንን ልንታደጋቸው ይገባል። የምንታደግበት መንገድ መድረስ ካልቻልን መድረስ የሚችሉ ወንድሞች አሉና መድረስ የሚችሉ ማህበራቶች አሉና በየአካባቢያችን ያሉትን ቅድም እሱ አንድ መልእክት ሲያስተላልፍ ነበር። ቆሬ ስላለ እንትን ምንድነው አንድ አካባቢ ጥሩልኝ ካሳንቺስ ያለው ሰውዬ ላይረዳኝ ይችላል የሚል መንፈሶች ሊኖሩ ይችላል። ይሄ ስለ እስላም እኮ ነው የምናወራው። ስለ አካባቢ አይደለም የምናወራው። ስለሆነ ሰፈርና መንደር አይደለም የምናወራው። ትልቅ ስለሆነው እስላም ነው እያወራን ያለው። ስለዚህ የመንደርተኝነት አስተሳሰብ፣ የብሔርተኝነት አስተሳሰብ፣ የጥገኝነት አስተሳሰብ አይደለም እናራምድበት። ይሄ በመስጠታችን ስለሚሰጠን በመስጠታችን ደስ ስለምንሰኝ የምናደርገው ነውና ያንተን የመጨረሻ መልእክት የውጤቱ እስኪመጣ ድረስ ሚስተር ጀማል የዚህ ማህበር ስራ አስኪያጅ ነው፣ አሚር ነው። እስካሁን ያሉ አባላቶችን በማሰባሰብ በመደገፍ ጊዜውን ጉልበቱን የሙሉ ሰዓት ስራውን አድርጎ ከአሉት 11 ጓደኞቹ ጋር አብሮ እየሰራ ነው የሚገኘውና ኦኬ አሁን የመጣልን ድምሩን ከመናገር በፊት ሌሎች ድምሮች ሊኖሩ ስለሚችሉ ይሄን ድምር ከመናገር በፊት ሌሎች ድምሮች ይኖራሉ። የስራ አስኪያጁን የመጨረሻ መልእክት ምንድነው? ይሄንን ቤት የምትፈልገውን ያህል ሰው አግኝተሃል፣ ሐሳብህ ሞልቶልሃል ወይ የሚል አንድ ጥያቄ ላንሳና የመጨረሻ መልእክት ጠቅልል። ይሄ ፕሮግራም ስናዘጋጅ ሁለት ሐሳቦች ነው የነበሩን። አንደኛው ሰዎች መተው ይሄንን ሐሳብ የኩፍሩን የተለያየ አካባቢዎች ምልክት ስለሚታይ ወስዳችሁ እንድትሰሩበት ተግባር ላይ እንድታውሉት የግንዛቤ ማስጨበጫ ነው። አንዳንድ ወንድሞች ያቁታል፣ ግን እህቴ ከፈረች ወንድሜ አክስቴ ከማለት የዘለለ ወደ ተግባር የተገባ ነገር የሚታይ ነገር የተወሰኑ ወንድሞች ካልሆኑ በስተቀር ተዘንግቷል። ስለዚህ ወደ ስራ ከነገ ጀምሮ ወንድሞቻችንን እህቶቻችንን በችግርም ያሉ ከችግርም ውጭም ያሉ የከፈሩትን የመመለስ እንጂ የመከላከል ነገር መሆን የለበትም። ሁለተኛ ይሄ መድረሳ እንዴት ሆነ ተገዛው እናስተባብርላችሁ እንድትሉን እንፈልጋለን። ይሄ የመጀመሪያ ፕሮግራማችን ነው። ሌሎች ቀጣይ ፕሮግራሞች ይኖሩናል። ሌሎች ወንድሞችም እናስተባብራለን ኢንሻአላህ። እኛ ተገዝቶ እነዚህ ልጆችና እናትና አባቶች ይሄንን መድረሳ እየተጠቀሙበት ወደ ስራ የሚገቡበትን ለማድረግ ሁላችንም ቁርጠኛ ነን። እናንተም ከጎናችን እንድትሆኑና ምን ላይ ደረሰ ብላችሁ አባልነት
ፎርም ሞልታችኋል አባል ናችሁ ይሰማችኋል ስለዚህ ወደኛ እንድትቀርቡ ነው መልእክት ማስተላልፈው በጣም አመሰግናለሁ ጀዛከላህ ለእናንተ እንዲህ አይነት ፕሮግራም ለሚያስተባብሩ ወንድምና እህቶች አላህ ጽናቱን ይስጣችሁ ምክንያቱም እንዲህ አይነት ፕሮግራም ማስተባበር እንዲህ አይነት ማህበር በጣም ከባድ እንደሆነ ስለማውቅ ሳይሰለቹ ቅድም ኡስታዝ መሐመድ ፈረጃ ያለው መልእክት ረጅም ፈልጋለሁ ሳሰለቹ እንዲህ ያለው አንድ የተነሳንበት ነገር ነው አንድ የተነሳንበትን ነገር ዳር ማድረስ ደግሞ ሁሉም ኃላፊነት ነው የሚሆነውና ሁላችንም ከጎናችሁ እንደምንሆን በማሰብ ማህበሩ የጀመራቸውን ስራዎች ዳር ያደርሳል የሚል ሐሳብ አለኝ ጠቅላላ ስንት ብር ሰበሰብን መሰላችሁ በዚህ ቤት 1.2 ነው 3 ነው ይገዛል የተባለው መስጂዱ መድረሳ 2 1.2 ከ1.2 ውስጥ አላሁ አክበር እዚህ እኔ ቆሜ የምገኝበት ህንጻ በኢሙታወር ስም 10,000 ብር ተሰጥቷል አላሁ አክበር ይሄ በአንድ ጊዜ የሚያቆም አይደለም አንድ ጊዜ ብቻ መተን የምንሄድበት አይደለም ይሄ የሁላችንም ቤት ነውና ጠቅላላ 98520 ብር ነው 108520 ብር ዛሬ በዚህች ቤት መሰብሰብ ችሏል አላሁ አክበር 108520 ብር ሰብስበናል የመጠየቅ ይሄ ብር የት ገባ ብሎ የመጠየቅ መብት አላችሁ ምክንያቱም ሁላችሁም አባል ሆናችሁ እነዚህ ልጆች ቅድም ስራ አስኪያጁ መልእክቱን ሲያስተላልፍ እንድትጠይቁን እንፈልጋለን አንዳንድ ጊዜ በቃ ከኪስ አወጣ ሰጠ ከዛ በኋላ የት ገባ የሚል ጥያቄ አናነሳም የብዙዎቻችን ችግር ነው ግን አሁን መድረሳ ነው የምንገነባው የቲሞችን ነው የምንካድመው ስለዚህ ያዋጣነው ገንዘብ የት ገባ ብሎ የመጠየቅ ራይቱን ጭምራላችሁ እያላችሁ ነው ማህበሩ ለጊዜው ይሄን ያህል ብር ሰብስበናል በዚህ ወቅት ሰደቃ መስጠት የሚፈልግ ዘካ መስጠት የሚፈልግ ይሄንን ታሳቢ አድርጎ አድራሻቸው እዚህ ጋር የተቀመጠ ስልክ ቁጥር አለ ሁላችሁም ብትይዙት ደስ ይለኛል ይሄን ስልክ እዚህ ጋር የተቀመጠውን ስልክ ይዛችሁ ደውላችሁ መስጠት የምትፈልጉትን ሰደቃ ምክንያቱም የቲሞች ቤተሰብ አላቸውና እነዛን ቤተሰቦችም በወራዊ ደረጃ ቀለባቸውን ስለሚሰጡ ማሻአላህ ይሄኛው ሌላ ደግሞ በጣም ሰርፕራይዝ የሚያደርግ ነው አንድ ወንድማችሁ አለ ስሙን አልገለጸም አንድ ወንድማችሁ 20,000 ብር ሰጥቷችሁ አለ ሱብሃንአላህ አላሁ አክበር ሌላኛው ወንድማችን ያልተደመረ ነው ቅድም ስንት ነበረ 128 ገባን ማለት ነው አይደል አሁን ደግሞ መሐመድ ናስር የተባለ ወንድማችን 3,000 ብር ሰጥቶናል ግን ምልክቱን ዶላር ነው ያደረገው በዶላር ነው 3,000 ብር ሰጥቶናል ስትደምሩ ስንት ይመጣል እኔ ቁጥር ላይ ጥሩ አይደለም 131,000 ብር ከዚህ ቤት ይዘን መውጣት ችለናል ይሄ መጀመሪያ ፕሮግራማችን ነው መድረሳውን እስክንገነባ ድረስ እየጠራን እንጨቀጭቃችኋለን 1.2 ሚሊዮን ብር እስክንሞላ ድረስ እንጨቀጭቃችኋለን እየደወልን በአካልም እየመጣን እንጨቀጭቃችኋለንና መድረካችንን አክብራችሁ ጊዜያችሁን ሰጣችሁ እዚህ ለዚህ ዝግጅት ለመታደም ስለመጣችሁ ወንድምና እህቶች በሙሉ አላህ ኸይር ጀዛችሁን ይክፈላችሁ ወሰላሙ አለይኩም ወራህመቱላሂ ወበረካቱ